ሰላም ውድ የሀገርኛ ቲዩብ አድማጭ ተመልካቾቻችን እንደምን ቆይታችኋል? ከዚህ በማስከተል በእለቱ የተሰሙ ዋና ዋና ሀገራዊ ጉዳዮችን እናስደምጣችኋለን። በቅድሚያም ያዝናቸውን ዋና ዋና ጉዳዮችን ጠቁማችሁ በጀነራሎቹ ላይ የተጣለውን እገዳ እንደማይቀበለው ፓርቲው ስለማስታወቁ፣ ፓርቲው የትግራይ የጸጥታ ኃይል አዛዦች ህዝቡን እያሸበሩ ነው ስለማለቱ፣ ምክር ቤቱ ህጋዊ እርምጃዎች እንዲወስድ ስለመጠየቁ፣ ተፈናቃዮች የምግብ እርዳታ ባለማግኘታቸው ለችግር መዳረጋቸው ስለመገለጹና ሌሎችም በእለቱ የተሰሙ የሀገር ቤት መረጃዎችን እንነግራችኋለን። እስከ ፍጻሜያችን ድረስ አብራችሁን ቆዩ። በጀነራሎቹ ላይ የተጣለውን እገዳ እንደማይቀበለው ፓርቲው አስታወቀ። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትላንትናው ዕለት በጊዜያዊ አስተዳደሩ ከስራ የታገዱትን 3 የህወሓት የጦር አዛዦችን እግድ ፈጽሞ እንደማይቀበለው ባወጣው መግለጫ ይፋ አድርጓል። ቡድኑ የቀድሞ ፕሬዝዳንት ሲል የጠራቸውን አቶ ጌታቸው ረዳና ሌሎች የቡድኑ አባላት ከህግና ስርዓት ውጪ ጸረ ህዝብ ተግባራቸውን ቀጥለዋል ሲል የኮነነ ሲሆን አቶ ጌታቸው ከስልጣናቸውና ከኃላፊነታቸው ውጪ የትግራይ ጦር ግንባር አመራሮችን አግደዋል ሲልም ክስ አቅርቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትላንትናው ዕለት ማምሻቸውን 3 የህወሓት የጦር አዛዦችን ከስራ ማገዳቸው የሚታወስ ሲሆን ጀነራሎቹ ከስራ የታገዱት መፈንቅለ መንግስት ለማድረግ የግጭት እንቅስቃሴ ጀምረዋል መባሉን ተከትሎ ነው። ፓርቲው የትግራይ ጸጥታ ኃይል አዛዦች ህዝብን እያሸበሩ ነው አለ። ሳልሳይ ወያነ ትግራይ ፓርቲ ከአንድ የህወሓት አንጃ ጋር ትስስር ያላቸው የትግራይ የጸጥታ ኃይል አዛዦች ህጋዊነት የሌለው አስቸኳይ ወታደራዊ ህግ በማውጣት ህዝብን እያሸበሩ ነው በማለት ከሷል። ፓርቲው የጸጥታ ኃይል አዛዦች የሆኑት ወታደራዊ መኮንኖች ህጉን በተቃወሙ ወጣቶች ላይ ጭካኔ የተሞላበት የአፈና ድርጊት እየፈጸሙ ይገኛሉ በማለት ድርጊቱን እንደሚያወግዘውም በመግለጫው አስታውቋል። ፓርቲው በህወሓት መራሽነት ትግራይ በአሁኑ ወቅት እየገባችበት ያለውን ውጥንቅጥ መግታት ያስፈልጋል ማለቱንም ከመግለጫው ላይ መገንዘብ ተችሏል። ምክር ቤቱ ህጋዊ እርምጃ እንዲወስድ ተጠየቀ። የእስልምና ጉዳዮች ጠቅላይ ምክር ቤት መንግስት በማህበራዊ መገናኛ ዘዴዎች ላይ የጥላቻ ንግግሮችን በማድረግ ግጭት ለመፍጠር የሚንቀሳቀሱ አካላትን በህግ ተጠያቂ እንዲያደርግ ትናንት ባወጣው መግለጫ ጠይቋል። ጠቅላይ ምክር ቤቱ የሃይማኖት ተቋማት ጉባኤ ጉዳዩ ከዚህ በላይ ከመባባሱ በፊት አፋጣኝ መፍትሄ እንዲያገኝ አስቸኳይ ውሳኔ እንዲወስንም ጥሪ አድርጓል። ሰሞኑን በአንድ ግለሰብ አማካኝነት በማህበራዊ መገናኛ ዘዴዎች የተነገረው የጥላቻ ንግግር ከጀርባው የአጀንዳና የሀሳብ ተጋሪዎች አሉት ያለው ጠቅላይ ምክር ቤቱ ክስተቱ ህዝባዊ ቁጣ ከመቀስቀሱ በፊት የሀገርና የህዝብ ጉዳይ ያገባናል የሚሉ አካላት ድርጊቱን እንዲያወግዙትም ምክር ቤቱ ጠይቋል። ተፈናቃዮቹ የምግብ እርዳታ ባለማግኘታቸው ለችግር መዳረጋቸውን ገለጹ። ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ በደቡብና ሰሜን ወሎ ዞን የሚገኙ የሀገር ውስጥ ተፈናቃዮች ባለፉት 2 ወራት የምግብ ድጋፍ ባለማግኘታቸው ለችግር መዳረጋቸውን አስታውቀዋል። የጀርመን ድምጽ እንደዘገበው በሰሜን ወሎ ዞን የጃራ የስደተኛ መጠለያ ጣቢያ የሚገኙ ተፈናቃዮች በገጠማቸው የምግብ እጥረት ምክንያት ህጻናትና አዛውንቶች ቤት መዋል ጀምረዋል። በደቡብ ወሎ ዞን ተውለድሬ ወረዳ የሚገኘው የቱርክ መጠለያ ጣቢያ ያሉ የሀገር ውስጥ ተፈናቃዮችም አሁን የረመዳንና አብይ ጾም ጊዜ ቢሆንም የምግብ ድጋፍ እንደ ቀድሞ ጊዜውን ጠብቆ የሚገኝ ባለመሆኑ መቸገራቸውን ተናግረዋል። አክለውም ተፈናቃዮቹ በሚኖሩባቸው መጠለያ ጣቢያዎች ውስጥ ከዚህ ቀደም ድጋፍ ያደርጉ የነበሩ የረድኤት ድርጅቶች ስራ ማቋረጣቸውና የምግብ እጥረቱ መከሰቱ ሕክምና ለማግኘት አስቸጋሪ እንዳደረገባቸው ተናግረዋል። ከዚህ ቀደም ለተፈናቃዮቹ ድጋፍ የሚያደርጉ ግብረሰናይ ድርጅቶች የአሜሪካ መንግስት ለ90
ቀናት ድጋፍ እንዲቋረጥ ማሳሰቡን ተከትሎ ድጋፋቸውን መከልከላቸውን በዘገባው ተመላክቷል። የሰሜን ወሎ ዞን አደጋ መከላከል ምግብና ዋስትና ተጠሪ ጽሕፈት ቤት የቅድመ ማስጠንቀቂያ ባለሙያ አቶ እንድሪስ ሰይድ በዞኑ ባሉ መጠለያና ከመጠለያ ውጭ ያሉ የሀገር ውስጥ ተፈናቃዮች የከፋ የምግብ እጥረት እንዳጋጠማቸው ተናግረዋል። የፌዴራል አደጋ ስጋት አመራር በበኩሉ ስለ ጉዳዩ በመንግስት በኩል አቅጣጫዎች ተቀምጠው የተለያዩ ስራዎች እየተሰሩ መሆናቸውን ለጣቢያችን ገልጸዋል። በትግራይ የሚገኙ የንግድ ማህበረሰብ አባላት መንግስት ብድራቸውን እንዲሰርዝ ጠየቁ። በጦርነቱ በደረሰባቸው ከፍተኛ ኪሳራ ምክንያት ወደ ቀድሞ የኢኮኖሚ እንቅስቃሴ ለመመለስ መቸገራቸውን የገለጹት በትግራይ የሚገኙ ነጋዴዎችና ባለሀብቶች የፌዴራል መንግስት ከጦርነቱ በፊት ከባንኮች የወሰዱትን ብድር የብድር ወለድና ቅጣት እንዲሰርዝላቸው ጠይቀዋል። ጦርነቱ ለከፍተኛ ኪሳራ ዳርጎናል የሚሉት ነጋዴዎቹ የተከማቸ ብድር ወለድና ቅጣት ደግሞ ወደ ከፋ ቀውስ እየመራቸው መሆኑን ተናግረዋል ሲል ዶቼ ቬለ ዘግቧል። የንግድ ማህበረሰቡን ጥያቄ ያቀረቡት አቶ ዲበኩሉ ዓለም ብርሃነ የትግራይ የፋይናንስ እንቅስቃሴ በተፈጠረው ጦርነት ምክንያት በልዩ ፖለቲካዊ መመሪያ ተዘግቷል ያሉ ሲሆን ከጦርነቱ በፊት የተሰጠ ብድር ወለዱና ቅጣቱ ሙሉ በሙሉ እንዲሰረዝ የፌዴራል መንግስት በአስቸኳይ ፖለቲካዊ ውሳኔ እንዲሰጥበት እንጠይቃለን ብለዋል። ከዚህ በተጨማሪም በትግራይ የሚገኙ የንግዱ ዘርፍ አንቀሳቃሾች በክልሉ የቀጠለው ፖለቲካዊ አለመረጋጋት በስራቸው ላይ እንቅፋት ሆኖ መቀጠሉን ጠቁመዋል። ከዚህ ቀደም በነጋዴዎቹ በኩል ተመሳሳይ ጥያቄ ቀርቧል የተባለ ሲሆን የፌዴራል መንግስት ቀርቦለታል ስለተባለው ጥያቄ እስካሁን የሰጠው ምላሽ የለም። ከፌዴራል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት በጉዳዩ ላይ ተጨማሪ ማብራሪያ ለማግኘት ያደረግነው የስልክ ሙከራ ምላሽ ሳያገኝ ቀርቷል።